አምጡኝ አሳይሻለሁ። አሳይሻለሁ ምን እንደማደርግ ምን እንደማመጣ አሳይሻለሁ። ሰማሽኝ አይደል? ተረጋጋ። ራሱ አንቺ ላይ ታሰራሪኛለሽ። አስተራውኩሽ ለምን ታለቅሽ? ለምን ተስመሰልሽ? ቀደም በደኛች ስቶሪ ነበር። ምንድነው እንደዚህ ማንባት ዝም ብሎ ምንድነው ሽክልሽ? ለምን ነው የውሸታው ብታለቅሽ ታዲያ? ይሄ ያንቺ ቤት አይደለም። አንቺ ነሽ እሱን ደግሞ ታውቂዋለሽ። አንቺ ልቦናሽ ያውቃል እንደዛ እንደማይልሽ። እኔ መሞቱ ፈልጊው እኔ ነገርሽ ማለት ፈልጊው አንቺ አትገቢው ስለማትገቢው እስቲ ቆይ ሰማሽኝ አይደል? ምርር ብሎሽ እስከምትወጪ ድረስ ተደጋጋሚ ጊዜ ይመጣል። እሺ ቋቅ እስከምትወጪ ድረስ ምን አገባሽ? ውጪ ካላትም ሌላ ሰው ነው የሚላት። አንቺ ሼም ይዞት ይሆናል እኮ ስለታመምሽ አዝኖልሽ ይሆናል እኮ በቃ ስለታዘነልሽ እኔ ግን ወጣሻለሁ። እኔ መናገር ይቀርና አንድ ነገር አለች የሚባል ነገር ብቻ ማራሽ እኔ ያርገኝ ሰምተሽኝ ጨራሽ አንቺ ማለት ነቂ ትልሽ የሚያባል ቢልሽ እንደዚህ ይሆንሽ ምንድነው ታወሪው? አሁን ተነስታ ስታቀኝ የነበረሽ ምንድነው የፈጠረው ልጅ? በአንቺ ምክንያት አንድ ነገር ትሆንና እንደዚህ ይላል። ተነሽ አታስመሲ እባክሽ ተነሽ ነይ ተነሽ አታስመሲ ነይ ቁሚ። ለምን ታስመስያለሽ? ቅድም ጤነኛው ቁጭ ብለሽ እያወራሽ ነው ነበር። ተነሽ ይሰሚኛል። ነይ እንደው ተነሽና ነይ ከዚህ ቤት ውጭ ነይ ትቀጥለሽ ውጪ ተነሽ እናውሪ። ቆመሽ እያወራሽ ነው ነበር እንዴ? ለምን ታስመስያለሽ? ተነሽ መሬት ቶሎ ከዚህ ቤት ውጪ ወጪ ማስረጃውን ስጭኛ እያሰጠሽኝ አይደለም አይደል? ስለዚህ ተነሽ። ለምን ታስመስያለሽ? ምን ዞር በይ። ምን አገባሽ? ከዚህ ቤት ነይ መሬት ተነሽ። ቁጭ ብላ እያወራችኝ ነበር እኮ አሁን እንደታመመ ሰው ለምን ታስመስያለሽ? ዞር በይ። ምን አገባሽ አንቺ? መሬት ውጪ ከዚህ ነይ ተነሽ ውጪ ከዚህ ቤት አለባት ድጋሚ እንዳትነኪ። አንቺ ምንድን ነሽ? ምን አገባሽ? ምን ቤት ነሽ? መሬት ተነሽ። እንዳትነኪ ስላለባት ከዶክተር ወጣ ስላለባት ውሸቷን ነው። አልታመመችም እያስመሰለሽ ነው። ተነሺ መሬት እንደ ጤነኛ ሰው እያወራችኝ ነበር። መሬት ፈጠነ ምንድን ነው እንደዚህ የምትለበለቢ? ተነሺ አንቺ ሰውስ ነሽ። አትንኪ አንቺ ዞር በይ። ለአትንኪ ጫፍንኪ ደግመሽ እንዳትነኪያት ልቀቂኝ። አትንኪኝ አንቺ መሬም ነይ እዚህ ጋር ነይ ዞር በይ። አንቺ የሰው ጠበቃ ነሽ ወይ? ቆይ የምር ተባለች እሺ ማስረጃውን ስጪኝ። ማለት ምን አገባሽ? አውሪኝ መሬት ነው ሲጀምር ማስረጃ ታሳይ ገር እያሳየችኝ አይደለም። ለምን አንቺ ምን አገባሽ? ቆይ አንቺ ምን ቤት ነሽ? መቼ የሆነችው ጓደኛ መሬት ታለሽ እየሰማሽ ነው? እንዳትመጪ መሬት ለምን ታስመስያለሽ? ለምን ነይ ታለሽ አይፈሽም እንደየሞት እኮ ነው ያስመሰለሽ ነው ማለት ምን ልትራ ቀደም እኮ በደረጃ አውራችኝ ነበር። ቁጥርሽ ያራሽ ነበር እንደኛ ሰው እዚህ ግሩፕ ነው አልነበረም። ምንድን ነው የፈለግሽው እንጂ ኦኬ እሷ እንደምትመጣ አውቀሽ ነው የወደድሽው? እያስመሰልሽ ነው አውሪ ማትታውት ለምን እያወራ ያለው አንቺ ተይ እሷ እንደምትመጣ ስለገባሽ ነው የወደድሽው? እንደዚህ ምን አገባሽ? እንደዚህ ታደርጊው ምን አገባሽ? አንቺ ምን አገባሽ? ማነው ጠበቃ ያደረገሽ? አንቺ ራስሽ ማነው ስትጀምር መጪው አንተም ስላለብኝ መጣ ምን ስላለኝ እኔ አናግሪኝ። እሷን እንዳትነካት እንዳትነካት እሷን ዞር በይልኝ። አንዴ እሷን አታለብሽ ተወጣ ውጪ። አንቺ ራስሽ ውጪ። እንደው መሬም አንቺ ውጪ። ሰማሽ? ማንኝ ነው የምትይው? ውጪ። ምን ትሰሪያለሽ? ሰው ማይፈልግሽ ቤት ለምን ምን ትሰሪያለሽ? ለምን ታስመስያለሽ እንደታመመ ሰው? እሺ የምር ታመሽ ከሆነ ማስረጃሽን አሳይኝ አልኩሽ። አታሳይኝም። ታሳይሽ እኛ ካየነው በቂ ነው። አንቺ ታይቶታል። እኔ አይቼዋለሁ በቂ ነው። ማሳይሽ ለኔ ማሳይኝ እኔ ምን ስለሆንሽ ማየት ስላለብኝ እኮ ምን ስለሆንሽ ነው ማየት ስላለብኝ ማየት ያለብን ሰዎች አይተናል። መሪ በሰውነት እንደኛ ነው ሲያወራሽ አይደለም። መሪ አትንኪያት። እየሰማሽ ነው እንደዚህ ፍጥነት እንደዚህ መሆን ቀደም እኮ ጤነኛ ነበረች። ስለዚህ አሁን አንቺ በሽተኛ አደረግሻት። ይሄው እኔ በሽተኛ አደረግሽ በሽተኛ ነበርሽ ማለት ነው። እዚህ እንድትወስድ ነው ወይ ፈልጊ? አንቺ ዞር በይ። ምንድን ነሽ? ምን አገባሽ እንዴ? እያወራሽ የሰው ቤት መጥተሽ እየተቀመጥሽ ትክክለኛ በሽተኛ ሰው ከሆነች ነው የምር የታመመች ሰው ከሆነች እኮ እንደ ታመመ ሰው ማስረጃውን አውጥታ ታሳየኛለች። ታመመ ያለው ትለኛለች። ለምን አታሳየኝም? ማነሽ አንቺ? እንደማታመመችም ጤነኛ ነች። ሂጂ ውጪ በቃ ጤነኛ ነች። ጀብረ ባንቺ ሰጠበገሽ ሁሌ በጀመረው ሁሌም ጓደኛው ተጣጣ ነበር። እኔ ስማሽ ተጣልቻለሁ። የሷ ጠላት ነበርሽ። ተጣልተን
አሁን ገጠማችሁ አንድ አይነት ሆናችሁ ምንድነው ታውቁት ይላል ነው ምስኪን ምትመዚው አሁን ውጪ በእናትሽ ምንድነው እንደዚህ ማስመሰል አላጣም ተፈራሱ በቃ አልፈልግሽም ብሎሻል አይደል እዚህ ቤት አይፈልግም አላለኝም አንቺ ነሽ እንዴ ያልተረሽ አላለኝም ችግሬማ የእውነት በሽተኛ ከሆንሽ አሳይኝ በአንቺ ምክንያት ወንድምና ወንድም እየተጣሉ ነው በአንቺ ምክንያት ቤት እየተበጠበጠ ነው እሱ አንቺ ማይፈልግሽ ሰው ቤት እየኖርሽ ነው ያለሽው አይደለ ሰው ለምን አትወጪም ምን አገባሽ ውጪ ካላትም ሌላ ሰው ነው የሚላት አንቺ እሺ የሚዞት ይሆናል እኮ ስለታመምሽ አዝኖልሽ ይሆናል እኮ በቃ ስለታዘነልሽ እኔ ግን አስወጣሻለሁ ነጭ አንቺ ነጭ ለቀሽ እንዳትነኪያት ነይ ማለት ነጭ ነው ሰው ማይፈልግሽ ሰው ቤት ምን ሰራሽ ግጥም ረገድ ሞጨጭ ምንድነው ምን ሆነሽ ነው የመረሰና ምናምን አሰራሽ ምናምን ከዛ እሱ አልበቃሽም አገባሽ እሱ አልበቃሽም እሱ በቂ ያልሆነልሽ አልሆነልኝማ ገና ልጨምር ነው የፈለኩት ማስረጃሽን የሆነ መታመምሽን እስካሁን እያመንኩኝ ስለሆነ እንድታሳብኝ ይፈልጋል ትችያለሽ እኮ ምናሽ ትፋም ትችያለሽ ራሱ እኮ አንቺ እኛ እናውቃለን አይደለ ሌላ ሰው ማወቅ አይጠበቅበትም ታማሚያን ይችላል አንቺ ምን አገባሽ እንዴ እኔ ሳልለው አሁን ከዚህ ውጪ አላጣም ወጣት ካለበት ሰላት ወጣት ያለበት ዛሬ አንቺ ነሽ ወጣት ያለብሽ የማትፈልጊበት ምሳሌሽ ሁላችንም አንፈልግሽም ማንፈልግሽም ሰው የማይፈልግሽም ብዙ አይፈልግሽም ሰው ለምን አትወጪ ስለዚህ አንቺ ነሽ የምትፈልጊ ለምን አትወጪ አንቺ ነሽ እዚህ ቤት የምትቆይ ንገሪ ለምን አትወጪ አስተራውጥሽ ለምን ታለቅሽ ለምን ተስመሰል ቅድም ወደኛ ስቶሪ ነበር ምንድነው እንደዚህ ማንባት ዝም ብሎ ምንድነው ሽክርሽ ለምን ነው የውሸታው ታለቅሽ ታዲያ ማለት እኔ አስወጣታለሁ አሁን ነጭ ለቀቅ በቃ ትጣጣሽ በቃ ውጪ አልፈልግም እዚህ ቤት አንቺ አይደለሽም የቤቱ ባለቤት አልፈልግሽም ውጪ ሲለኝ አይወጣም አንቺ አይመለከትሽም ጀማሻል አይመለከትሽም አይደል ስለዚህ ውጪልኝ እባክሽ በቃ ውጪልኝ መች ነው ቤትሽ የሆነው ጭራሽ ቤትሽ አደረግሽው ቤቷ ነው እረፍ ቤቷ ነው አደረግሽው እባክሽ ውጪልኝ ይሄ ነበር ፍላጎትሽ ከተጋባችሁ እዚህ ቤት ነው የምትኖረው ባንቺ ምክንያት ቤተሰብ የተጣላ ነው ባንቺ ምክንያት ወንድምና ወንድም የተገዳደለ ጭራሽ ለማሳሰብ ትሞክሪያለሽ ምን አገባሽ ዞር በይ ዞር በይ ልጅ እኮ እንደማናችሁ አገባሽ ሰማሻል ይሄ ሁሉ ባንቺ ምክንያት ሆኖ ቆይ ባንቺ ምክንያት ወንድምና ወንድም ተጣሉ አይነጋገሩም ባንቺ ምክንያት ይጣሉ አራቱን ባንቺ ታሪቃሉ ታዲያ የሚታረቁት አንቺ ከዚህ ቤት ስትወጪ ከህይወት ውስጥ ያኔ ይታረቃሉ ባንቺ ምክንያት አንዴ ሁሉ ነገር ይፈጠራል ቆይሽ አንዴ ችግርሽ ብቻ ነው ስለተጣሉ ነው ችግር ምን ይኖረኛል ምን መሰለሽ አልገባኝም ለቶፎለም እንደዚህ ተቆርቆርሽለት ያለሽው ጓደኛዬ ስለሆነ በቃ ከረባክ አሁን ከዚህ ቤት ውጪ ጸጉርሽ ለሳላሽ ከዚህ ቤት ውጪ ዞር በይ ምን አገባሽ ምን ልትሆኚ ነው ማን ነው ልትቆይ ምን ልትሆኚ ነው አንቺ ደበደቢ ነው ምን ልትሆኚ ነው ታይቢ አያገባሽ ምን ነው ማለት አሁን ድረስ ዝም ብዬሻለሁ እሺ እየሰማሽኝ ነው አይደል እሺ ብዙ ነገር ስታደርጊ ያንን ሁሉ ነገር ስታደርጊ ለቶዬ ብዬ ነው ዝም ያልኩሽ እንጂ እኔ ላንቺ አልሽ አይደለም ማባያ ስላለው አንቺ እኔ ልታጋጪ ነው ጭራሽ እኔ ልታጋጪ ተይ ጭራሽ እሱ ምን ይገዛልሽ ማን ስለሆንሽ ቆይ ማን እንደሆንኩኝ አሳይሻለሁ ምን አሳይሻለሁ ምን እንደማመጣ አሳይሻለሁ ሰማሽኝ አይደል ጭራሽ አንቺ ነው ታሰራሪኛለሽ ጭራሽ ነኝ አንቺ ነው ታሰራሪኛለሽ ምን ልታመጪ እስቲ ነይ ምን ልታመጪ ቁጭ በይ አውሪ እሺ አትከትረፊ ምን አገባሽ አንቺ አይመለከትሽም መሪያ ጭራሽ የዛች ቢራ ለዛሽ አበዛው መሪያ አበዛው ዝም በይ አበዛው ስራት አይኖረኝም በፍጹም መሪያ አይኖረኝም አንቺ ማንሽ ጓደኛው ነሽ እንጂ ምን ሆነሽ ጓደኛው ስለሆንኩኝ ስለማስብልኝ አንቺ ለሷ አትጋቢም ብዬ ስላሰብኩኝ ከዚህ ቤት ውጪ አንቺን እኮ አላማከርም ከዚህ ቤት ውጪ አንቺን አማክሮሻል ከዚህ ቤት ውጪ ንገሪኝ እኔ አማክሮሻለሁ እሱ አንቺ አይመለከተኝም እሱ ግን አማክሮኛል አላማከረሽም እሱ በምን አወቅሽ ይኸውልሽ ቶፋ በእኔ በደንብ አውቀዋለሁ እሺ ሰምተሽኛል አይደል ግን ዛሬ መተሽ እንደዚህ ስለቶፋ አፍሽን ሞልተሽ ማውራት አትችይም ሰምተሽኛል አይደል ከዚህ በኋላ አይደለም እሷን መንካት አይደለም እኔ መናገር ይቀርና አንድ ነገር አለች የሚባል ነገር ብሰማ ራሱ እኔ ነው ያርገኝ ሰምተሽኝ ጭራሽ ልጅ ከዚህ ልጅ ጭራሽ ያፈራራሽ ነው ነጭ ከዚህ ተፋሪም እንደማልተሽ እንደማልተሽ ታውቂያለሽ መቼም እንደማልተሽ እንደው ልትፈልጊ ደውዪ ደውዪ ምን እንደማልክ አሰሻለሁ መቼ እንደማልተሽ ታውቂያለሽ አላውቅም እሱ ያንቺ
ጓደኝነት አልፈለገም አልጠየቀሽምም እሺ እሱ ነው ግልጽ ነው እኮ መጨረሻ ጊዜ ምንድን ነው ያወራችሁት ምን ታውቂያለሽ ስላልታሰርሽ ነው ተመጣጣለሁ መሪ አንቺ ከሱ እስካልወጣሽ ድረስ ሰማሽ አንቺ ከሱ እስካልወጣሽ ድረስ ተቀመጥ እኮ አንቺ ዞር ብለሽ አላየሽንም ገና ነገር አንቺ ለምን ያባ ስለሆነ ነው አንቺ አትገቢው ለምን ስለማትገቢ ለምን የሚገባው እስቲ ቆይ ሰማሽ ነው ማን ነው ለዚህ ነው ታስብ አይ እንደዛ ነው እንደዚህ ነው ታስብ ምንድን ነው ችግርሽ በሽተኛ ነኝ አልሽ አይደል ታማሚ ነኝ አልሽ አይደል ሶ የታመምሽበትን አሳይ ከዚህ ታምን ከራከይ እኮ ማሳያት ውሸትሽን ስለሆነ ነው እኮ ውሸትሽን ስለሆነ እኮ ነው ስላልታመምሽ ያርግልን ማን አስመሳይ እንደሆነ ማን እናውቀዋለን አንቺ ነሽ አስመሳይ ያንን ዝም በይ ቤቲ ዝም በይ ያንን ሁሉ ነገር ስታደርሽብኝ ያንን ነገር ዝም አልሽ ታዲያ ስትጎትጂ ምን ዝም አልሽ ታዲያ መቼ ቅድም የጎተትኩሽ እሺ ነው አልወጣም ከቤቴ የትም አልወጣም ቤቴ ነው ይሄ ያንቺ ቤት አይደለም አንቺ ቤት ነው አይደለም የኔ ቤት ነው በፍጹም ሊሆን አይችልም እንደማለት ደግሞ በረባስ ይሻላል ከዚህ ምንድን ነው ሀሳብሽ ቆይ እስኪ እሺ ቆይ ሰማሽ ምንድን ነው ሀሳብሽ እሷን አስወጥተሽ አንቺ መግባት ይፈልግሽ ሰማሽ ይሄ ያንቺ ቤት ሊሆን አይችልም በሬ የማን ነው ሊሆን የሚችለው እሷ እንደ አፍላኔ መልሽልኝ አይመለከትሽ ሰማሽ አይደል ይሄ ያንቺ ቤት አይደለም አይደል እና ያንቺ አንቺ ነሽ የምትገይ ሰማሽ ከዚህ ቤት ትወጫለሽ እስካልወጣሽ ድረስ መቼ ከህይወትሽ አልወጣም የቁም ቅዠት ነው የምሆንብሽ እሺ ሰማሽኝ አይደል እሷን በሬ ማን ያልታሰርም በምን ታምር አንዳንድ ደግሞ መሬ እስቲ ደውይ እስቲ ምትደውል ሰው ጋር እስቲ ደውል እስቲ ደውይ ለሰከንድ ቢመጡ እንዴት አንጠልጥለው እንደሚያስወጥሽ ታውቂያለሽ ከዚህ ቤት ከወጣሽ እኮ አለቀ ሁሉ ነገር ይፈታል እኔ አንቺ መውጣት ነው የምፈልገው አለቀ ንገሪኝ መውጣት ማስፈልጊ ከሆነ የእውነት የታመምሽ ሰው ከሆንሽ ደግሞ አሳይኝ ማስረጃሽ ነው አታሳይኝ ምክንያቱም እያዋሸሽ ስለሆነ አንቺም እኛ አይተናል የሰማሽ ነው እኛ አይተናል እኔ አንቺ ምስክርነት አልፈልግም አንቺ ማየት አይጠበቅም አንቺ ደግሞ የምትታመኝ ሰው አይደለሽም ስለዚህ አንቺ ምስክርነት አልፈልግም ቶፋ አይቶታል እሺ እኔን አትመኝ ቤተሰቦች ያውቃሉ ቶፋ አይቶታል ኦኬ ካወቁ ለኔ ለምን አታሳይኝም ታዲያ ይኸውልሽ ቢፈልግ እኮ ቶፋ ያሳይሽ ነበር አይደል አታሳይኝም ስሚኝ ነኝ እንደ ጓደኛ ቢያይሽ ኖሮ ቶፋ ላንቺ ያሳይሽ ነበር ስለዚህ ላንቺ ማሳየት ስላልፈለገ ነው እኛ ማናሳይሽም አለቀ አሁን በጣም አከብርሽ ከቤቴ ውጪ እወጣለሁ ከቤቴ ውጪ ግን ቶፋ ጀመር ቶፋ ነው እንትን የሚለኝ ቶፋ ጋር ደውይለት ቶፋ መደውልሽ እሱ ነው የሚያስመጣኝ እንደዚህ እስክትሆኚ ድረስ ጭራሽ መተሽ እንደፈለግሽ እስክትሆኚ ድረስ እሱ ምን አደረገ እሱ ራሱ እኮ አይፈልጋትም በግድ ነው ጓደኞች እሷ ነው የሚፈልጋት አዎ እሷ ነው የሚፈልጋት የምትፈልጎሽ ነው የሚመስልሽ የምትፈልጎሽ ነው የሚመስልሽ እና ምንድነው በጣም እየተጠቀምሽበት ነው የዋ ስለሆነ ስለምታቂ ምስኪን እንደሆነ ስለምታቂ በሱስ ጎኑ መጣሽበት አጉል ታመም ያለው አልሽ እንደታመምሽ አወቀ አዘነልሽ ቤቱ አስጠጋሽ እንጂ በምንም ታምር አይፈልግሽ እሱ ታውቂያለሽ ምን ይሁን አይፈልጋትም እኮ ካልፈልጋት ለምን አትወጣም ታዲያ እሱ ውጪ ስላላላት ለምን እሱ ስላዘነላት ነው እኮ አልኩሽ እንደዛ ላለማለት እኔ ግን አልኩሽ ውጪ እኔ እኮ አልገባኝም ለሱ ምን ሆነሽ እሺ ጓደኛ ብቻ ነሽ እና አለም ደግሞ ቦታ የሰጠሽው ይሄን ነገር ምን አገባሽ እንዴ ቤቱ ድረስ መጥተሽ እሷ እንደዚህ ማሰቃየት ነው አልገባኝም ምን አገባሽ አንቺ ሌላ ማነቀው ነገር አለ ምን አገባሽ ምንም ሌላ ብዙ ነገር አስቢ አንቺ ማሰብ ነው ስራሽ ነገር የለም አስቢ ከፈለግሽ ግን መሬም ውጪ ከዚህ ቤት አሁንም ውጪ ላይ ነሽ እሺ ማስረጃውን አሳይኝ አላሳይሽ ውሸታ ምንም ነገር የለም አሁን ውሸታም ነኝ ውሸትሽን ነው ውሸቴን በቃ አያገባሽም መቼም እንደማልተውሽ ታውቂያለሽ አይደል ተመልሼ እመጣለሁ እዚህ ቤት ሁሌ እመጣለሁ ድጋሚ እንዳትመጪ አሁን ማንም እንኳን ፈቀደ እንደዛ ዝም ምን ልሽ እንዳይመስልሽ እሺ የሰማሽኝ ነው ሰማሽኝ ነው አልተውሽ የቁም ቅዠት ነው የምሆንብሽ እየመጣሁ ከዚህ ቤት እስከምትወጪ ድረስ ምርር ብሎሽ እስከምትወጪ ድረስ ተደጋጋሚ ጊዜ እመጣለሁ እሺ ቋቅ እስከሚልሽ ድረስ ማን ስለሆንሽ በምንም ታምር አልተውሽም አልተውሽም ተመልሼ እመጣለሁ እንዳትረሻት እጅሽን ያነሳሽ ተመልሰሽ እንዳትመጪ እንዳትረሻት እየሰማሽኝ ነው ተመልሰሽ እዚህ ቤት እንዳትመጪ አንቺ ዞር እጅሽን ያነሳሽብኝን ቀን
እኔ እደርሻለሁ። እኔ አንቺ ዞር በይ ሁለታችሁ ተመልሽ ይመጣል። ደግመሽ እዚህ ቤት እንዳትመጪ እሺ። ለቶፋን እነግረዋለን። ደግመሽ እዚህ ቤት እንዳትመጪ አልተዋችሁም። እስቲ ንገሩትና መሬም ምን እንደምታመጣው አይደል? ምንድን ነው ያደረግሻት መሬም? ኧረ እባክሽ ታመምሽ? ምን ነው የምታሻት? ታመምሽ። አምቡላንስ ጥሩ መሬም ኦኬ። የምታስመስይው ነገር ነው ይሄ? አንቺ እሺ ወስጪኝ መሬም። ምንድን ነው መሬም ታመምሽ? ሸታ መሬም ደህና ነሽ? በፍጹም አልታመምሽ። ደህና ነሽ? የቱ ጋር መጣች መሬም? እሺ እንዴ አንቺ አይታይሽም እንዴ? እሺ መሬም ፊት በለሽ መሬም ቁሚና እንጂ አሁን ልደበድበኝ የተነሳሽ ሰው አልነበረች እንዴ? አሁን ልደበድብኛ ነበር እንዴ? ስታንቂኛ ነበር? አንቺ በስም ጎበዝ ተዋናይ ነሽ መሬም። አንቺ ምንድን ነው ችግርሽ? ምንድን ነው ችግርሽ? ልቀቂኝ። አንቺ ዞር በይ። ልትገያት ነው የምትፈልጊው? አይታይሽም እንዴ? አሁን እያነቀችኝ ነበር። እንኳን አታዝኝላት። ነፍሷ እያነቀችኝ ነበር እንዴ? በዚህ ፍጥነት? ኧረ ይሄን ያህል ታታየኛለሽ? ችግርሽ ምንድን ነው? ያሻሽ አንቺ ምን አውቀሽ ነው ችግሬ? አንቺ ለምን አትወጪም? እዚህ ቤት ትኖር አትኖር ያንቺ ጉዳይ አይደለም፣ የኔ ጉዳይ ነው። በደንብ የሁላችንም ጉዳይ ነው። ከዚህ በኋላ ደግሞ በደንብ ጉዳይ ነው። በደንብ እንደዚህ የሆነሽ ትንሽ እንኳን አታዝኝላትም ወይ? አይታይሽም? አላዝንላት አሁን መተሽ ስታንቂኝ የነበረ ሴትዮ አሁን የፈጠነው ደሽ መድኃኒት ነበርሽ አንቺ እውነትም ጎበዝ እንደዚህ ነው ቶፋ የምታጣየ በጣም ጀግና መሬም ጀግና። እሺ አሁን ተሻለሽ? መድኃኒት የላትም? ስጫታ መድኃኒት ለምንድን ነው የማትይው? ትጥበስ መድኃኒት አውጭልን ወጪ መድኃኒት ምን ይፈልግሽው? እንዴት ሰንቃ መድኃኒት የላትም? እሷና ሶስት ቶፋ አንቺ እንዳልሆነ ይፈልግሽው? ምን ይፈልግሽው? ምን እንደፈለግሽ አንቺ ምን አንጨረጨረሽ? ቆይ ምን አንጨረጨረሽ? እኔ ሰው ነው ያወራኝ። አንቺ መንጨርጨር ነው የማይገባኝ። ትንሽ መለሽ አንቺ ውሸቷን ነው እያታለለችሽ ነው እኮ አልኩሽ። አንቺ እንኳን አትነቂ ትልሽ የሚራራ ልብ የለሽም። እንደዚህ የሆነች ምንድን ነው የምታወሪው? አሁን ተነስታ ስታንቀኝ የነበረች ልጅ ነው የፈጠነው ልጅ። በአንቺ ምክንያት አንድ ነገር ትሆንና እንደዚህ ምን ላጥቀም አይመስልሽ? እሺ ነው እስቲ አይሻለሁ። ምን እንደፈጠርሽ አላት መድኃኒት የእውነት አላት ትጣለች። እንደዚህ ማትዩ የእውነት ትጣለች። ለምን እንደዚህ ማትዩ? ለምን እላለሁ እኔ ዝም እንዴ? እውነት እኮ ነው የምትጫለሽ እንዴ? መሬት በዚህ ልክ ነው ሰው የምታታልዩ? ቆይ ምንድን ነው መሬም ታያለሽ? አሁን ስታንቂኛ ነበር ትደበድብኛ ነበር መሬት ትደበድብኛ ነበር እንዴ? አሁን በዚህ ፍጥነት ምን ተፈጠረ? ላምጣልሽ መድኃኒት። እንደው መድኃኒት ካላት ማየት እፈልጋለሁ። እውነትም ታማሚ እንደሆንሽ ላምን እችላለሁ። እንዴት ትወሻለሽ? አንቺ ከዚህ ቤት እስካልወጣሽ ድረስ በምን ታምል ትወሻለሽ? ሰማሽ? ከዚህ ቤት ስትወጪ ደግሞ እኔ ትወሻለሽ። እንድትወሽ ከፈለግሽ ውጪ ከዚህ ከቶፋ ህይወቶች በጣም አስመሳይ ሰው ነሽ። በጣም ውሸታም ሰው ነሽ። ቶፋን አፈቅረዋለሁ ትያለሽ እንጂ የምር የሚያፈቅረው ሰው እንደዚህ አይደለም። አፍቃሪ ሰው እንደዚህ ነው። ለራስሽ ደስታ ብቻ ነው የምታስቢው። በጣም ራስ ወዳድ ሰው ነሽ። ራስ ወዳድ በጣም ታማሚ ነኝ አልሽኝ አይደል? ነገ እንደምትሞጪ እያወቅሽ ቶፋን ለማግባት ቀን ቆጥረሻል። አንቺን ካገባሽ በኋላ እሱ በአንቺ ፍቅር ከወደቀ በኋላ ከዛ በኋላስ ምን አይነት ህይወት ሊኖር ይችላል ቶፋ? አንቺን ካጣሽ በኋላ እሱ ደስተኛ ይሆናል? እሱን አላሰብሽም። ስለሱ ስለነገው አላሰብሽም። ስለራስሽ ደስታ ብቻ ነው ያሰብሽው። ብታስቢ ኖሮ አታገቢው ነበር። ሰማሽ? የእውነት ስለሱ የምትወጂው የምታፈቅሪው ሰው ብትሆኚ ኖሮ አታገቢው ነበር። ስለራስሽ ደስታ ብቻ ነው እያሰብሽ ያለሽው። እንዳንቺ አይነት ራስ ወዳድ ሰው ደግሞ በፍጹም ለቶፋ አትገባው። ምክንያቱም ከዚህ በፊት እንዳንቺ አይነት ሰው ነበረ ቶፋ ጋር። እንዳንቺ አይነት አስመሳይ ሰው ነበረ ከሷ አጠገብ። የዋህነቱን አይታ ተጠቀመችበት፣ ጎዳችሁ። ዘን ያ ነገር ደግሞ ድጋሚ እሱ ጋር እንዲፈጠር አልፈልግም። ሰማሽ? በፍጹም በቃ አልተውሽም። ከዚህ ቤት ከወጣሽ ተውሻለሁ። ሲሞት ማለት እንደምትሞቺ እንኳን ማስረዳሽን ስጭኝ አልኩሽ፣ አስጭኝም። ደስተኛ የምትሆኚው ቶፋ ጋር ሆነሽ ነው። ቶፋ ጋር ተለጥፈሽ እሱ ደስተኛ አይደለማ። አንቺ ብቻሽ ነሽ ከቤተሰቦችሽ ጋር እየኖርሽ ደስተኛ አትሆኚም። እሱማ በጣም የዋህ ስለሆነ
ያወራልሽ አይልሽም እንደዛ እሱን ደግሞ ታውቂዋለሽ አንቺ ልቦናሽ ያውቃል እንደዛ እንደማይልሽ እኔ መሞቱን ፈልጌው ነው እኔ ፈልጌው ነው አላልሽም እንደዛ ግን ኦሬዲ ከሆነ ያ ነገር ሀፕን ካደረገ ከሱ ህይወት ውጪ አንቺን አግብቶ የሆነ ሰዓት ላይ ፍቅር ሀፕን ቢያደርግ ከዛ በኋላ አንቺን ካጣሽ በኋላ ምን አይነት ህይወት ይኖራል እሱ ደስተኛ ይሆናል አንቺ የቅስፈታዊ ደስታሽ ብቻ ነው የምታስቢው ያ ልክ አይደለም ስለዚህ የእውነት የምትወጁ የምታስቢለት ከሆነ ውጪ ከሱ ቀላል እኮ ለምን አትወጪ ነይ እሱ እንደማያስወጣሽ ታውቂዋለሽ ስለዚህ ነው ያስወጣሻለሁ እኔ አስወጣሻለሁ ነይ ተነሽ ምን ትሰሪው ለፍጣት እያስወጣ መድኃኒት አስወጣች ነጭ ውጪ ደግመሽ ዝም እንዳትመጪ ውጪ መሪም ምንድን ነው ያለው ነገር ኮን ግራ እየገባኝ ነው እሷ እሺ ምን ቤት ነች ሶፊ እሺ አልገባኝ እሺ እኔ የማላውቀው ነገር አለ በሁለታችሁ መሀል የለም አላውቃትም እኮ ብቻዋን እሺ አንቺ ስለምንድን እንደዚህ ልብስ ሆነሽ የምትታዩ እሺ የማላውቀው ነገር ካለ ነገር ለምን ደስ እንደዚህ እየሆነች አለችው ምንም ነገር የለም አልገባኝ ለቶፋ ጓደኛ ብቻ ነች ለምንድን ነው በዚህ ልክ ደረጃ እየተጨነቀች ያለችው ለምንድን ነው እንደዚህ የምትጠላሽ እሺ አታልቅሽ ቢያንስ ሰው ፊት አታልቅሽ አሁን ለሷ አንሰሽ ነው እሷ ፊት ማልቀስ ነበረብሽ ይኸውልሽ ሰው ፊት እንደ ደካማ አትታይ ሲነግሩሽ አሰሚ እሺ አሁን አታልቅሽ መድኃኒቱ ደግሞ ስጭ እየመጣኝ እሺ አሁን ደህና ነሽ ድጋሚ ከመጣሽ ከኔ ራሱ አለቃት ሞት እሺ እሷ ለሷ እናንሳለን ይልሽ ለቶፋ የሆነ ሰበብ ነው የምትፈልገው ምን ስለሆነች እሱ እኮ ነው ያልገባኝ አላውቅም ምን አይነት ጓደኛ ነች እንደዚህ ከወንድሙ በላይ የምትጨነቅ እሺ ተረጋጊ ድጋሚ ግን እዚህ ቤት ማየት አልፈልግም ወይ ለቶፋም ቢሆን እነግረዋለሁ ቀስ ታዩ ደግሞ ሌላ ጭንቀት ነው እና እስከመቼ ነው እንደዚህ የምትቀጥይው አላውቅም ግን ደግሞ ሌላ ሰው ውስጥ እንዲገባ አልፈልግም ድጋሚ ከሶፊ ጋር ሳይታረቅ ደግሞ ከሌላ ሰው ጋር እንዲጣላ አልፈልግም በቃ እሺ ድጋሚ ከመጣሽ ግን ያንን ጸጉሯን ይዤ ነው መሬት ለመሬት ማንከባላት እሺ እሺ ለሁለት ነው እንደውም ጸጉሯን የሚመጣ አሁን ለሷ እናንሳለ ሁሉም ሰው እኮ ቶፋ እያደረኩ ቆይ እራሱ ደርሶ እሷ እንደዚህ ከተናገረችሽ ነው እሺ ማንንም እየመጣ የሚልሽን ነገር አትስሚ በቃ በቃ ተረጋጊ ሄዳለች አይደል በቃ ተረጋጊ ተመልሳ እስክትመጣ እንግዲህ በቃ እንድሽ ተራ አጥፋ ተኝተሽ